ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? አሁን የወጣ ሰበር ዜና አለ። ለሪሚዲያል ተማሪዎች፣ ለኤግዚት ተፈታኞች፣ 12ኛ ክፍል ለምትፈተኑ፣ የድህረ ምረቃ ትምህርት መግቢያ ኤንጂቲ ለምትፈተኑ በአጠቃላይ የትምህርት ሚኒስቴር ወይም ደግሞ የፈተና ምዘና አገልግሎት ቀናቶቹን ስፔሲፊክ አድርጎ አውጥቷል። ያው እስከ ዛሬ ድረስ ብዙዎቻችሁ ቀን መቼ ነው እያላችሁ ስፔሻሊ ሬሚዲያል ተማሪዎች እና የ12ኛ ክፍል ተፈታኞች ቀኑ መቼ ነው እያላችሁ ብዙዎቻችሁ እየጠየቃችሁ ነበረ። ስለዚህ አሁን ከደቂቃዎች በፊት በቴሌግራም ቻናል ላይም ሼር አድርጌዋለሁ። ከደቂቃዎች በፊት ነው ይህ መረጃ የወጣው ማለት ነው። ስለዚህ እንደዚህ አይነት ፈጣንና ታማኝ መረጃዎችን ለማግኘት ቴሌግራም ቻናላችንን ቶሎ ጆይን ብትሉ እዛ ላይ ሼር እናደርጋለን ማለት ነው። እንግዲህ በዩቲዩብም እንደዚህ አይነት አሪፍ መረጃዎችን ስለማመጣላችሁ ሰብስክራይብ እንድታደርጉ ማለት ነው። እንግዲህ ብዙ ሰዓት ሳልፈጅ ወደ ቀጥታው መረጃውን ንግባ። በዛሬው ዕለት የትምህርት ፈተና ምዘና ባወጣው መሰረት የሪሚዲያል ተማሪዎች የኤግዚት ኤግዛም የ12ኛ ክፍል ፈተና የምትፈተኑት በአጠቃላይ ስፔሲፊክ ቀኖቹ ይፋ ተደርጓል ማለት ነው። ያው እንደምታውቁ ብዙዎቻችሁ ተማሪዎች የሪሚዲያል እና ስፔሻሊ የኢንትራንስ ተፈታኞች መቼ ነው ፈተና የሚሆነው፣ ትምህርት ሚኒስቴር በፊት እንዳወጣው ካሪኩለም ካላንደር ከሆነ እንዴት ነው ፈተናው መቼ ነው የሚሆነው፣ ክረምት ላይ ነው፣ ከምርጫ በፊት ነው ወይስ በኋላ ነው በሚል ብዙዎቻችሁ ከዚህ በፊት እየጠየቃችሁ ነበረ እና ያው የዛን ጊዜም እንደነገርኳችሁ ፈተናችሁ የሚሆነው ትዌልቮች ከምርጫ በኋላ ነው፣ ሬሚዲያሎች ደግሞ ከምርጫ በፊት ነው የሚለውን ፍንጭ አስይዣችሁ ነበረ። ነገር ግን ብዙዎቻችሁ ያው ታማኝ መረጃ እስክታገኙ ድረስ አላመናችሁም። ያው አሁን ላይ ኦፊሻሊ ተለቋል ማለት ነው። ስለዚህ እንደተባለው ፈተና ቀናችሁ በእነዚህ ቀናቶች ይሆናል ማለት ነው። ስለዚህ በእነዚህ ቀናቶች ላይ በመመርኮዝ ጥናታችሁን እንድትቀጥሉ ማለት ነው። ስለዚህ በዚህ መልኩ ፈተናችሁ ይሆናል። ስለዚህ ይሄም በሪሚዲያል ፕሮግራም ስንጀምር ሪሚዲያል ፕሮግራም የምትፈተኑ ተማሪዎች ያው ከዚህ በፊት የነበሩትን ቀናቶች ታውቃላችሁ። ግንቦት መጨረሻ ላይ ይሆንና በዓል ለአንድ ቀን ያቋርጧል። ከዛ በኋላ ነው የሚቀጥሉት ብዙዎቹ። በአምና የነበረው ደግሞ ከፈተናው በኋላ ነበረ በዓልም ያከበሩት ብዙዎቹ እና ፈተናው የዘንድሮ ደግሞ እንዴት ነው የሆነው? ሪሚዲያል ፕሮግራም ከግንቦት 17 እስከ 20 ድረስ ነው ፈተናችሁ የሚሆነው ማለት ነው፣ ከግቢ ሳትወጡ እናንተ። ስለዚህ ፈተናችሁ ለምርጫ ከግቢ ሳትወጡ ይሆናል ማለት ነው። ስለዚህ ሪሚዲያል ፈተና ከግንቦት 17 እስከ 20 ድረስ የምትፈተኑ ይሆናል። ያው በመሀል ኢድ አልፈጥር ግንቦት 19 ላይ ሊኖር ስለሚችል ያው የዛን ቀን ፈተና አይኖራችሁም ማለት ነው። ስለዚህ ሬሚዲያሎች ፈተናችሁ የሚሆነው ግንቦት 17 እስከ 20 ነው ማለት ነው። ያው እንዳልኳችሁ ነው፣ በእነዚህ ቀናቶች ነው የምትፈተኑት። ከምርጫ በፊት ብዬ ነበረ። ያው ፈተናችሁ በዚህ ውስጥ ነው የሚሆነው ማለት ነው። ሌላኛው ደግሞ የቅድመ ምረቃ የመውጫ ፈተና ኤግዚት ኤግዛም ደግሞ ከሰኔ 2 እስከ 12 ድረስ እንደሚሆን ይፋ ተደርጓል ማለት ነው። ይሄም ሰኔ ወር ላይ ነው። ሌላኛው ደግሞ ሰኔ ወር ላይ ፈተና የሚሰጥበት አንደኛው ደግሞ የ12ኛ ክፍል ፈተና የ12ኛ ክፍል ማጠናቀቂያ ፈተና ሲሆን እሱም ከሰኔ 24 እስከ ሐምሌ 17 ድረስ እንደሚሆን አሳውቋል ማለት ነው። ያው ይህም ደግሞ ቀናቶቹ የበዙት እንደሚታወቀው ፈተናችሁ ተከፋፍላችሁ ነው የምትፈተኑት። አንደኛ ዙር፣ ሁለተኛ ዙር እያለ ይሆናል ማለት ነው። አንድ ናቹራል ተማሪዎች ለብቻ በ3 ዙር ወይ በ2 ዙር ስለሆነ ፈተናችሁ ለዚህ ነው ቀናቶቹ የረዘሙት። ሌላኛው ደግሞ የድህረ ምረቃ ኤንጂቲ ፈተና ሲሆን እሱ ደግሞ ከሐምሌ 29 እስከ 30 ድረስ ነው። በዚህ መልኩ ሆኗል ማለት ነው ፈተናችሁ። ግንቦት 17 እስከ 20 የሪሚዲያል፣ የ12ኛ ክፍል ደግሞ ከሰኔ 24 እስከ ሐምሌ 17 ድረስ ይፋ ተደርጓል ማለት ነው። መረጃው ታማኝና አሁን ኦፊሻሊ አናውንስ ያደረጉት ነው። በዚህ መልኩ ፈተናችሁን ተዘጋጁ። ያው 12ኛ ክፍልም ሬሚዲያልም ከሆናችሁ እንደምታውቁት የተለያዩ ሪሶርሶችን በቴሌግራም ቻናላችን ላይ ስለምናቀርብላችሁ ቴሌግራም ቻናላችንን ጆይን በሉ። በተጨማሪም በዚህ ዩቲዩብ ቻናልም አሪፍ የሆኑ መረጃዎችን እንዳሁኑ ስለምናጋራችሁ ሰብስክራይብ እንድታደርጉ